ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ ሁላችሁ ማለት ነው። እረ የዛሬው ደግሞ ለየት ያለ ነው ማለት ነው። እንግዲህ ሩታዬ እንግዲህ የምታገባው እንግዲህ ደስታ ይባላል። በጣም በጣም ገራሚ ነው። እንግዲህ አብሬሽ ምንም ነገር ሳይደውል ምን ሳይል ቤቴ ነው ብሎ ከች ሲል እንግዲህ የሩታዬ ደግሞ እንግዲህ ቤት ቁጭ ብሎ ምን ነው በድንገት መጣሁባችሁ እንዴ በማለትም ሩታዬ ደግሞ ምን ነው እንዴ አንዳንዴስ እኮ ይደወላለሁ ለአንዳንድ ነገር እኔ ቤት ባልኖርስ ለምን ሳትደውል መጣ በማለትም እንግዲህ እና ቤተሰብ እንግዲህ በጣም ተደናግጠዋል ልጁ ማለት ነው። በጣም ደንግጠዋል ማለት ነው። እንግዲህ ስሙም ደስታ ነው፣ የኔ ደስታዬ ነው፣ ጓደኛዬ ነው፣ ፍቅረኛዬ ነው፣ ተዋወቀው በማለት እንዴት ነህ አብርሽ በማለትም አብርሽም እንግዲህ በደንብ እንኳን ሰላምታ ራሱ አላቀረበለትም ማለት ነው። ይሄ ቤት የኔ ቤት ነው፣ ስለዚህ ሁለታችሁ ነገር ሳትፈልጊኝ ተያይዛችሁ መውጣት ትችላላችሁ፣ ይዘሹ መውጣት ትችያለሽ፣ ስለዚህ ይዘሹ መውጣት ትችያለሽ ሲላት ሩታ አልገባኝም ማለት ሌላ ችግር መፍጠር ከፈለግሽ እያላት ይገኛል ማለት ነው። እንግዲህ አንተም እኮ ብዙ ሰው እኮ ይዘህ መጥተሃል እንዴ? አንተ እኮ እንደ ልብህ አይደል እንደ የፈለግከው ሰው ይዘህ ቤት የምታስመጣው ቤት ይዘህ የምትመጣ እኔ ለምን ገቡ ለምን መጡ እላለሁ እንዴ? በማለትም አይ ከሰማሽኝ ስሚ፣ ይሄ ቤቴ ነው፣ አንቺ እንደፈለግሽ የምትፈነጭበት ሳይሆን እኔ ልጅሽን ይዘሽ አርፈሽ ቁጭ በይ ነው ያልኩሽ በማለትም እንግዲህ አብርሽ አይ ሩታ ማለት ነው። ሴት ልጅ ላይ እኮ ሁሉም ነገር ይገናል የኔ ውድ። አሁን ይሄኔ እሱ ቢሆን እኮ ምንም ነገር እንትን የለውም ማለት ነው። እንግዲህ አሁን ምሳሌ አብርሽ ቢሆን አብርሽ እንግዲህ የፈለገው ሰው አሁን ጋ እንትን ቢል ይህ ሁላ እንትን አይባልም ማለት ነው። ግን አሁን እሷ ገና ሀ ብላ እንግዲህ ብትጀምርም ይኸው ከቤት ውጭ ተብላለች ማለት ነው። ቤተሰብ እና በጣም ገራሚ ነው እና አበባም ይዞልኝ መጥቷል። በጣም ደስ አይልም እንዴ? ደስታዬ እኮ ሊያስደስተኝ እኮ ይገባሃል። ደግሞ በዛ ላይ ስሙ በጣም ደስ ይላል፣ ወድጀዋለሁ እያለች እንግዲህ አብርሽ በጣም ተናደዋል ማለት ነው። በዚህ ልክ ግን የኔ ደስታ እኮ አብርሽ መደሰት አለብህ፣ እኔ ስደሰት አንተም መደሰት አለብህ በማለትም እንግዲህ ወይ ዘንድሮ አሉ እንዴት የኔ ደስታ ማያስደስት ምን ጎን ነው እያለች ትገኛለች ማለት ነው። አብርሽ ግን እኔ አልሰማችውም። በዚህ ልክ ምን ነው ምን አክል ብትንቂ ነው የገዛ ቤቴ ደግሞ በማለትም በጣም በጣም እንግዲህ ተናደዋል ማለት ነው። ምንም እኮ አይደለም፣ ምንም ያደረጉት ነገር የለም። ከገባሽ ግን በጣም ስርዓትሽን እያጣሽ አማርኛ ደግሞ ግልጽ ነው። ስለዚህ አንተ ደግሞ ማንም ማንም ልትሆን ትችላለህ፣ እኔ አልሰማም። ስለዚህ ከፈለክ መውጣት ትችላለህ ይዛሃት በማለትም እንግዲህ ሩታዬ በጣም እንግዲህ ተደንቃለች ማለት ነው። ደስታዬ ተረጋጋ፣ አይዞህ እሱ በቃ እንደመጣለት ነው፣ አይዞህ አትደንግጥ ብላ እንግዲህ ሩታዬም እንግዲህ እንግዳው እያረጋጋች ትገኛለች። እሱ ደግሞ በፍጥነት እኔ ሁለታችሁም ማየት አልፈልግም፣ ከቤት እንድትወጡልኝ እፈልጋለሁ እያለ ይገኛል አብርሽ ማለት ነው። ቤተሰብ እንግዲህ አንዳንዴ እንግዲህ እንደዚህ አይደል እንዴ? ባይሆን እንኳን ቢደውል ጥሩ ነበረ እሷ አጋጣሚ ነው እንግዲህ ይዞባት አጋጣሚ ነው እንግዲህ እዛው እንደተቀመጡ አብርሽ የገባ ማለት ነው። ይቅርታ አጋጣሚ ነው እንግዲህ በጣም ደንግጠዋል። እሱም ልጁም ሙያ ይናገር አይጋገር እንግዲህ እሱ ነው ሁሉም ነገር ጨራርሱላት አርፋ ነው ወይት ወደ ውጭ ሀገር የሚሄድ እንግዲህ እሱ ነው። ያው አንዳንድ ነገርም ስለጨራረሰልኝ ሰላም ነው የመጣ አንተ በዚህ ልክ እንደዚህ መሆን የለብህም በማለት እንግዲህ የሩታዬ አዲሱ ፍቅረኛዋ ነው ማለት ነው። ግን ምን ዋጋ አለው? እሱ በጣም ደንግጠዋል። በጣም ሩታዬ እንዳለች እንዶ ቢደውል ይሻል ነበረ። ደውሎ መጣ እንኳን ቢል ልጇ ራሱ ዝግጁ ያደረግ ነበረ። በጣም ደንግጠዋል። በጣም ቤተሰብ በጣም እና ሩታዬ ላይም እንግዲህ አይፈረድም። ከዚህ በፊት እኮ ብዙ ሰው ይዘህ መጥተሃል አብርሽ ማለት ነው። ስለዚህ አሁን ደግሞ ያለሁት እኔ ነኝ። እኔ እስካለሁ ድረስ
የእኔ ሰላም የሚሰጠኝን ሰው ማምጣት መውሰድም እንደፈለግ መሆን መብቴ ነው ብላ እንግዲህ ሩታዬም እንግዲህ እየተከራከረች ትገኛለች ማለት ነው። እንደፈለኩ መሆን እችላለሁ። ስለዚህ ሰላም ሌላኝ ነው እንጂ ሌላ ነገር የለም። ምንም ኖርማል ነው። ሰላምታ ምን ችግር አለው? ይሄን አክል ልታካብደው አይገባም። ሊደብርህም አይገባም። እሺ አሁን ይውጣልኝ። ይወጣል አይወጣም ከዚህ ቤት እኔ እጄ ላይ ሰበብ እንዳይሆነብኝ ሩታ እያላት ይገኛል። አይ ልጁ አሁን አይሄድም፣ ደስታ በጣም ይቆያል። አሁን እራት አብልቼ ቡና አፍልቼ ምናምን እንጂ ያው ዝም ብሎ አይወጣም በማለትም እንግዲህ ሩታ የአብርሽ ትዕግስት እያስጨረሰች ትገኛለች ማለት ነው። ወይ ግን ቤተሰብ ይገርማል እኮ ወንድና ሴት እኮ በጣም በጣም አይገናኝም እኮ እሱ በአንዴ ነው ወሚል ወንድ ማለት ሴት ግን ይኸው ትዕግስቷ ማለት ነው እንግዲህ ትዕግስቷ ስንት ጊዜ እንግዲህ አይታችኋል። እንግዲህ አብርሽ ከሄርሜላ ጋር ሲሆን አስቡ ስንት ጊዜ ሆነው እሷ እንደዚህ ቡ አላለችም። ያው በእርግጥ ብትናደድም ምንም ብትል ምንም ያው ሁሉም ነገር ችለው ነው ማለት ነው። በእርግጥ አያናድድም አይደለም ያናድዳል። አብርሽ ግን ያው አሁን እንግዲህ ዛሬውንም በቃ ዛሬውንም አይንሻልሽ አብራችሁ ተያይዛችሁ ከዚህ ቤት ውጡልኝ። በዚህ ያክል ምን ያክል ብትንቂ ነው? ድፍረትሽ በጣም ይገርማል። እንዴት ቤት ድረስ ይዘሽልኝ ትመጫለሽ? ይዘሹ ትመጫለሽ ቤት ድረስ። ሩታዬ ደግሞ መብቴ ነው የፈለኩትን ማምጣት መብቴ ነው እያለች ትገኛለች። መብቱ ማን ሰጠሽ ግን አላት አብሬሽ ማለት ነው። ትወጣለህ አትወጣም? ወዴት ነው የምትወጣው? እንድትወጣ ፈልጋለሁ ቶሎ ብለህ። ወዴት ነው የሚወጣው እንዴ? ስለዚህ በነገርህ ላይ እኮ ደስተኛ ልትሆን ይገባል። እኔ በጣም ደስተኛ ነኝ። በዛ ላይ ስሙ በነገራችን ላይ ደስታ ነው የሚባል በጣም ደስ የሚል የሚመች ስም ነው በማለትም እንግዲህ ስሙ ራሱ በጣም አስደምሟታል ማለት ነው ሩታዬ። አሁን በኋላ ደግሞ ከሱ ጋር ነው ወደ ውጭ ሀገር የሚሄደው። ፕሮሰሴ ደግሞ በሚያምር መልኩ እንግዲህ ተጠናቀዋል። ደስ በሚል ሁኔታ አብሬሽ እንግዲህ የኔ ደስታውን ሊያስደስት ይችላል። እንግዲህ ለወደፊቴ እንግዲህ የምወደው በጣም በቃ የማከብረውና የወደድኩት ምርጫ ያደረኩት ሰው ይሄው ነው። ያው በዚሁ እንድትተዋወቅልኝ ደስታ ይባላል ብላ እንግዲህ አብርሽን እንግዲህ በጣም እንግዲህ አይሩታዬ ማለት ነው እንግዲህ ለይለት ብላ ማለት ነው እንግዲህ ያው ታውቃለህ፣ ግን በጣም ይገርማል። በጣም ፈጣን ነው ነገሮች ላይ በቃ ፈጣን ስልህ ግን ነገሮቹ በአንዴ ጭርስርስ ነው የሚያደርግ። በጣም ፈጣንና በጣም መልካም ሰው ነው በማለት እንግዲህ አጠገቡ እንግዲህ አጠገቡ እንግዲህ አብሪሽ ማለት ነው። በስርዓት መውጣት ካልቻልክ እንዴት ደፋር ጭራሽ አጠገብ የሆነ እንዴት አቅፋት በማለትም እንግዲህ ጃኬቱ ድረስ ይዞ እንደዚህ ንቅ አድርጎ እንግዲህ ቀጥ ብለህ ከአሁን በኋላ እንድትወጣ ከቤት ውስጥ በማለት እንግዲህ ሩታዬ በጣም ፈጣን ነው። በጣም እንግዲህ ነገሮች ሁላ በጣም በአንዴ ሁሉም ነገር አጠናቆልኛል ብላ እንግዲህ ይዛ አቅፍ ስታደርገው ጃኬቱን ይዞ ጎተ ጭራሽ ደፋር አጠገቤ ነው እንዴ እንዲህ አይነት ነገር እኔ ፊት ነው እንዲህ አይነት ነገር የምትፈጽም በማለት እዛው ነው እናቴ የደቆሰው ልጁ። በጣም ይገርማል። ግን በጣም ልጁ በጣም ደንግጠዋል። መቼ ነው ልጁ መደንገጥ የጀመረው? ልክ አብሬሽ ሲያየው ነው የደነገጠ። አይ ተረጋጋ እንዴ! ይሄ እኮ ምነካ ብዙ ብር የወጣለት ነው። ስለዚህ በዚህ ልክማ ባንደፋፈር ጥሩ ነው፣ እንከባበር በማለትም እንግዲህ እሷም እንግዲህ ሩታን አቅፏት ማለት ነው። በዚህ ልክ እኔ እናንተ እንከባበር፣ አንቺ ግን እንደፈለግሽ መሆን ትችያለሽ፣ ግን ቤቴ ላይ እንደዚህ አይነት ነገር አይካሄድም በማለት እንግዲህ ቤት ውስጥ እንግዲህ አይ ጉድ! አሁን ደግሞ እንግዲህ ከሮቤ ጋር እንግዲህ ከሮቤ ተያያዙ ማለት ነው። አንተ ለካ እዚህ ቤት አለ እንዴ? አንተ ስራ ነው ማለት ነው። ምን አገባህ እንዴ? አንተ ምን አገባህ? አንተ ብቻ ነው እንዴ እንደፈለግ የምትሆን
ስለዚህ እሷም ደግሞ መብቷ ነው በማለት እንግዲህ ከሮቤ ጋር በጣም ሮቤል እንግዲህ ባለፈም ቤት ውስጥ እንዳላየው ብሎ ነበር አብርሽ። አሁንም ደግሞ እንግዲህ ቤት ውስጥ አገኘው። እንግዲህ በጣም በጣም ነው እንግዲህ የተናደደ አብርሽ ማለት ነው። እሺ ምን ይሻላል አሁን እንግዲህ ካገኘው ሰው ጋር የሚናደድ ከሆነ ቤት ውስጥ አይ በጣም በጣም ከባድ ነው ቤተሰብ ማለት ነው። እሺ ሩታዬስ እስከ መቼ ነው ለብቻው የምትቀመጥ? እንግዲህ በመጣ ሰው ሁላ እንደዚህ የሚናደድ ከሆነ አብርሽ እና ለካ ጀሬ አንተ ነህ፣ ይህም እሱም ያመጣህ አንተ ነህ፣ እንደፈለክ እያደረግ ቤቴ ውስጥ እንደዚህ አይነት ነገርም እንዲከሰት የምታደርግ አንተ ሮቤል ነህ በማለት እንግዲህ አብርሽ በጣም ከሮቤል ጋር ሮቤል ደግሞ በፍጹም አይወደውም። በፍጹም ከዚህ ቤት እሱ እንዳላየው ነው ያለ። ማንም ሰው የፈለገ መኖር ይችላል፣ እሱ ግን እዚህ ቤት ውስጥ እንዳላየው ነው ያለ። አሁን እንግዲህ ሲያዩ በጣም በጣም ሊተናነቁ ነው ማለት ነው። ምን አገባ ተረጋጋ ተረጋጋ እያለችው ትገኛለች። ምንድን ነው ችግርህ? ቆያን አንተ ችግር አለብህ ግን ምንድን ነው ችግርህ እንዴ? እኔ ምን አናደደኝ ግን ለማንኛውም በደንብ ተዋውቀው በደንብ ላስተዋውቅህ እያለ እንግዲህ ሮቤል ደግሞ ለአብርሽ እንግዲህ ስለ ሩታ ፍቅረኛ ሮቤል ያለው ነገር እንግዲህ አስረዳው ማለት ነው። ሁሉም ነገር ያው አብርሽ ዝም ብሎ እየተመለከተ ነው። ዝም ብሎ ያው ትዕግስቱ በቃ ጫፍ ላይ ነው የደረሰ ማለት ነው። በንዴት በጣም ተናደዋል። ለምን አንደኛ ፍቅረኛ ተብዬ እንግዲህ አብርሽ አጠገብ ነው ሩታን እንዴት ብዬ ነገራችሁ። ማንኛውም ቢሆን እኔ እንጂ ያስችለውም ማንኛውም ወንድ ቢሆን ማለት ነው በነገራችን ላይ። ስለዚህ እንግዲህ ያወሩታ ምንም እንደዚህ ድብን እናረር ስል ነበር አንተ ከሄርሜላ ጋር እንደፈለግ ስትሆን፣ አንተም ደግሞ ተራህ እንደዚህ ቅመሰው ብላ ነው መሰለኝ እንግዲህ ያው አብርሽ በአንድ እግሩ ቆሟል። በጣም 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 እንግዲህ ተናደዋል ማለት ነው። ንዴቱ ከአቅም በላይ ሆነዋል። ትዕግስቶ አብርሽ ለነገሩ ትዕግስት አለው፣ ግን ትዕግስቱ ሊያልቅ ትንሽ ናት የቀረች ማለት ነው። ትዕግስቱ ሊጠናቀቅ ማለት ነው። እና እንግዲህ ያው ሩታ እንግዲህ ተራዋ እየተደሰተች ነው። አብርሽ ደግሞ እየተናደደ ይገኛል። በገላቢጦሽ ማለት ነው። ያው ባለፈ እንግዲህ ከሄርሜላ ጋር እንደፈለገ ሲሆን አብርሽ እንግዲህ ሩታ በጣም ከባድ ውስጥ ነበረች ማለት ነው። በጣም ተናዳ በጣም በቃ ምትሆነው ጠፍቷት ነበረ። አሁን ደግሞ እንግዲህ ደስታ መጥተዋል። ስሙ ራሱ እውነት ነው አንቺ በጣም በጣም ደስ የሚል ስም ነው ያለ ማለት ነው። ቤተሰብ ስሙ ራሱ ደስ ይላል አይደል? ደስታ ነው ያለች እንግዲህ ደስታዬ ነው እና በሱ ሁሉም ነገር አይቻለሁ እና ሁሉም ነገር ደግሞ ፈጣን ነው። ሁሉም ነገር ቶሎ ነው እንግዲህ ፕሮሰሲም ቶሎ ነው የጨረሰልኝ። አሁን እንግዲህ የቀረን ነገር የለም። ያው ከሱ ነው መሄድ ብላለች። እንግዲህ ሩታ መጨረሻ ምና ይሆናል ቤተሰብ ማለት ነው።